ሁልጊዜ የድካም ስሜት ይሰማዎታል? የተፈጥሮ የቆዳው ድምቀትስ እየጠፋ መጥቷል? ወይስ የደም ግፊትና የልብ ጤና በውስጡ ያሳስቦታል? እንግዲያውስ ዛሬ የምነግራችሁ ሚስጥር የህይወታችሁን አቅጣጫ ሙሉ በሙሉ ሊቀይረው ይችላል። ውድና ሰው ሰራሽ መድኃኒቶችን ወደ ጎን ተዉ። ዛሬ ፈጣሪ በተፈጥሮ የሰጠንን በየጓራችንና በየገበያው የሚገኘውን ግን ደግሞ እኛ በችልታ የምናልፈውን የተፈጥሮ ቀይ ወርቅ ተአምር ላካፍላችሁ መጥቻለሁ። ዛሬ የምናየው ተራ ምግብ አይደለም። የህይወት ሞተር የሆነውን የደም ስር አዳኙንና የተፈጥሮ የውበት ሚስጥር የሆነውን ቀይ ስርን ነው። እስኪ አስቡት፣ የሰውነታችሁ የደም ስሮች ልክ እንደተዘጋ የውሃ ቧንቧ ቢሆኑስ? ጉልበታችሁ ይሟጠጣል፣ ልባችሁን ይጫነዋል። ቀይ ስር ግን የተዘጋውን የሚከፍት የተፈጥሮ ማስተር ቁልፍ ነው። ቀይ ስር ውስጥ የናይትሪክ ኦክሳይድ የተባለ አስገራሚ ውህድ አለ። ይህ ውህድ የደም ስሮችን አስፍቶ ደም እንደ ጎርፍ በነፃነት እንዲዘዋወር ያደርጋል። አትሌቶች ለምን ቀይ ስር ጁስ አዘውትረው እንደሚጠጡ ታውቃላችሁ? የሰውነትን የኦክሲጅን አጠቃቀም በከፍተኛ ሁኔታ ስለሚያሻሽል ነው። አንድ ብርጭቆ የቀይ ስር ጁስ ከምንም አይነት አርቲፊሻል የኃይል መጠጥ 100 እጥፍ ይበልጣል። ግን እዚህ ጋር አንድ ትልቅ ስህተት አለ። አብዛኞቻችን ቀይ ስርን ስንሰራው እንገድለዋለን። አዎ፣ በደንብ እስኪፈርስ ድረስ ቀቅለን በውስጡ ያለውን ህይወት ሰጪ የተፈጥሮ ንጥረ ነገር በሙሉ ከገደልን በኋላ ነው የምንበላው። ታዲያ ጤናማ ውበቱን ሳናጣ እንዴት እንጠቀመው? በጥሬው በጁስ መልክ አንድ ትንሽ ቀይ ስር ከካሮትና አፕል ጋር ፈጭታችሁ ጠዋት በባዶ ሆድ ጠጡት። በሰላጣ መልክ ልክ እንደ ካሮት በጥሬው ፍቆ ከሎሚ ጋር ቀላቅሎ መመገብ። ማብሰል ግድ ከሆነ ደግሞ ቀለል ባለ ትነት ወይም እስቲም ብቻ ማብሰል እንጂ ለረጅም ሰዓት ውሃ ውስጥ መንከር የለብንም። ቀይ ስር ለምን የተፈጥሮ ተአምር ተባለ? ዝም ብሎ ምግብ ስለሆነም አይደለም። በውስጡ የያዛቸው ንጥረ ነገሮች በቤተ ሙከራ እንደሚሰሩ መድኃኒቶች ኃይለኛ ስለሆኑ እንጂ። የልብና የደም ስር ጠባቂ ወይም ካርዲዮቫስኩላር ሄልዝ። ቀይ ስር በውስጡ ዳይተሪ ናይትሬት የተባለ ልዩ ውህድ ይዟል። ይህ ውህድ ወደ ደማችን ሲገባ ወደ ናይትሪክ ኦክሳይድ ይቀየራል። ጥቅሙ ምንድን ነው? የደም ስሮችን በማላላትና በማስፋት የደም ግፊትን ወዲያውኑ እንዲቀንስ ያደርጋል። በቀን አንድ ብርጭቆ የቀስር ጭማቂ መጠጣትን ለድንገተኛ የልብ ህመምና ለስትሮክ ያለንን ተጋላጭነት በከፍተኛ ሁኔታ ይቀንሳል። ለአእምሮ ንቃትና ለትኩረት ብሬን ፖስተር። እድሜያችን እየጨመረ ሲሄድ ወደ አእምሮ የሚሄደው የደም ዝውውር ይቀንሳል። ይህም ለመርሳትና ለትኩረት ማጣት ይዳርገናል። ቀይ ስር ግን ወደ አእምሮ የፊት ክፍል ፍሮንታል ሎብ የሚሄደውን የደም ፍሰት በመጨመር የማስታወስ ችሎታችንን ያነቃቃል። በተለይ ውስብስብ ስራዎችን ለሚሰሩና ለተማሪዎች ቀይ ስር ተመራጭ የአእምሮ ምግብ ነው። የጉበት መድኃኒትና የሰውነት ማጽጃ ወይም ዲቶክሲፊኬሽን። ጉበታችን የሰውነታችን ማጣሪያ ነው። በቀን ውስጥ የምንመገባቸው አላስፈላጊ ኬሚካሎች በጉበታችን ላይ ጫና ይፈጥራሉ። ቀይ ስር ውስጥ የሚገኘው ቤታላይን የተባለ ቀለም ጉበት መርዞችን አጥቦ እንዲያስወግድና ራሱን እንዲያድስ ይረዳዋል። ይህ ማለት ደግሞ ንጹህ ደም፣ ንጹህ ቆዳና ቀላል የሰውነት ክብደት ማለት ነው። ለምግብ መፍጨትና ለሆድ ጤና ወይም ዳይጀስቲቭ ሄልዝ። የሆድ ድርቀት ሰለባ ነዎት? ቀይ ስር በፋይበር የበለጸገ በመሆኑ የምግብ መፍጫ ስርዓታችንን እንደ መጥረጊያ ያጸዳዋል። በውስጡ ያሉትን ጠቃሚ ባክቴሪያዎች ደግሞ የሆድ ዕቃችን ጤናማ እንዲሆን ያደርጋሉ። ካንሰርን የመከላከል አቅም ወይም አንቲ ካንሰር ፕሮፐርቲስ። ጥናቶች እንደሚያሳዩት ቀይ ስር የካንሰር ሴሎች እንዳይባዙ የመከላከል አቅም አለው። በተለይ የአንጀት ካንሰር ተጋላጭነትን ለመቀነስ ትልቅ ድርሻም አለው። ያለ ኮስሞቲክስ ለሚያበራ ቆዳ። ውድ ለሆኑ የፊት ቅባቶች ገንዘባችሁን ታጠፋላችሁ? ቀይ ስር በውስጡ ባለው ከፍተኛ የአንታይ ኦክሲዳንት እና የቫይታሚን ሲ ክምችት የሰውነታችንን መርዞች ከውጭ አጥቦ ያስወግዳል። ውድ የሰንሰል ቲዩብ ቤተሰቦች በዛሬ ቪዲዮ ብዙ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ለብዙ ሰዎች እንዲደርስ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ
ቸርን ሰንብት።